ሰላም ሰላም ውድ የቤተርሲው ቤተሰቦች እንዴት ናችሁ? ዛሬም በሌላ ቪዲዮ መጥተናል። በዛሬው ቪዲዮአችን ለስኩል ኦፍ ማርኬቲንግ ለአዲስ አበባ እንዲሁም ሪጅን ላይ ላላችሁት አፕሊካንቶች የኢንተርቪው ሪዛልት አናውንስ መደረጉን ተከትሎ አንዳንድ መረጃዎችን ልንሰጣችሁ መጥተናል። እስከ ቪዲዮአችን መጨረሻ አብራችን ሁኑ። ለቻናላችን አዲስ የሆናችሁም ቻናላችንን ሰብስክራይብ እንድታደርጉ ጋብዛለሁ። እንግዲህ የስኩል ኦፍ ማርኬቲንግ አፕሊካንቶች ረዘም ላለ ጊዜ የሪትን ኤግዛማችሁን ከወሰዳችሁ በኋላ ለኢንተርቪው ስትጠብቁ ነበራችሁ። እንግዲህ ዛሬ መልካም ዜና አለ። ኢትዮጵያን ኤርላይንስ ለኢንተርቪው ያለፋችሁትን አፕሊካንቶች ጥሪ አድርጓል ማለት ነው። ጥሪ ያደረገው ከአዲስ አበባ ጀምሮ በተለያየ ቦታ ጅማ፣ ወልቂጤ፣ ወለጋ፣ አዳማ፣ ጅጅጋ፣ ድሬዳዋ፣ ሐረማያ፣ አሶሳ፣ ጎንደር፣ ባህር ዳር፣ ሐዋሳ፣ አርባ ምንጭ፣ ሻሸመኔ፣ ሰመራ፣ መደወላቡ፣ ወሎ እንዲሁም አምቦ ዩኒቨርሲቲን ጨምሮ ኦል ኦቨር ሪጅን ላይ ላላችሁ አፕሊካንቶችም ለኢንተርቪው ጥሪ ተደርጓል ማለት ነው። እንግዲህ በርካታ አፕሊካንቶች ነበሩ የሪትን ኤግዛሙን የወሰዱት። እንግዲህ አሁን ላይ ገብተን ስናይ በርካታ አፕሊካንቶችንም እንግዲህ በሪትን ኤግዛም የቀነሱበት ሁኔታ አለ። እንግዲህ አፕሪል 7 አፕሪል 6 ከአፕሪል 4 ጀምሮ አፕሪል 3 ነው የሚጀምረው የኢንተርቪው ሼዱላችሁ። ስለዚህ ሁላችሁም ገብታችሁ ስማችሁን ቼክ አድርጉ። እንዲሁም በተለያዩ ሪጅኖች ላይ በርካታ አፕሊካንቶች ተጠርተዋል። እንግዲህ ስትሄዱ ምን ምን ይዛችሁ መሄድ አለባችሁ፣ ከኢንተርቪው ምን ኤክስፔክት ታደርጋላችሁ የሚሉ ሀሳቦችንም ቀጥዬ ማነሳ ይሆናል። ስለዚህ እንደተቀመጠው ስትሄዱ ምን ምን ይጠበቃል ከእናንተ? ግሩሚንጋችሁን በትክክል ማስተካከል። ግሩሚንግ አለባበሳችሁም እንግዲህ በጣም ወሳኝ ነው። ለወንዶች በተለይ ቢዝነስ አታየር የሚሉትን አለባበስ ወይንም ሙሉ ሱፍ ከነከረባቱ መልበስ፣ ጸጉራችሁ ሙሉ ክሊንከት መቆረጥ፣ እንዲሁም ጺማችሁን ሼቭ ማድረግ ይጠበቅባቸዋል። ለሴቶች ደግሞ እንዲሁም ፎርማል የሆነ ጨርቅ ቀሚሶች ወይም የጨርቅ ጉርዶች፣ የጨርቅ ሱሪዎችን ከሻሚዝ ጋር መጠቀም ትችላላችሁ። እንደዚህ ፎርማል የሆኑ አለባበሶችን ብትጠቀሙ እጅግ በጣም መልካም ይሆናል። ምክንያቱም እዛ የምትፈጥሩት ኢምፕሬሽን በጣም ማተር ያደርጋል። መጀመሪያ ኢንተርቪዋችሁ ከመጀመሩ በፊት የእናንተ ኢምፕሬሽን ካለባበሳችሁ ከምታሳዩት ሁኔታ ነው የሚጀምረው ኢንተርቪው እና እዛ ላይ ትኩረት ብታደርጉ እጅግ በጣም መልካም ነው። ስለዚህ ምንድነው ኤክስፔክት የምታደርጉት ለኢንተርቪው ስትሄዱ? ኢንተርቪው በሁለት ምዕራፎች ነው እንግዲህ የሚከፈለው። እሱም ግሩፕ ዲስከሽን እንዲሁም ኢንዲቪዥዋል ኢንተርቪው ነው የሚሆነው። ስለዚህ ቀድሞ የሚሆነው ግሩፕ ዲስከሽኑ ነው። ግሩፕ ዲስከሽኑ ማክሲመም 10 ሆናችሁ የምትገቡ ይደረግና በሁለት ግሩፕ ትከፈላላችሁ። ስለዚህ በሁለት ግሩፕ ከተከፈላችሁ በኋላ አንድ ቶፒክ ይሰጣችኋል። ያን ቶፒክ አንድ ግሩፕ ሰፖርት ያደርጋል፣ አንድ ግሩፕ ደግሞ ያን ነገር ይቃወምና ነው ሀሳብ የሚያነሳው ማለት ነው። ስለዚህ መጀመሪያ ቶፒኩ ከተሰጣችሁ በኋላ 5 ደቂቃ ለሁላችሁም ይሰጣችኋል። በየግሩፓችሁ ትሆኑና በተሰጣችሁ ቶፒክ ዙሪያ ሀሳባችሁን ታሰፍራላችሁ። ኖትስ ቡክ፣ ስክሪፕቶ እና ወረቀት ይዛችሁ ብትሄዱ ሞር አሪፍ ነው። ስለዚህ በዛ ሀሳብ ዙሪያ ሀሳባችሁን ታስቀምጣላችሁ። ስለዚህ ሁላችሁም የጻፋችሁትን ሀሳብ አንድ ላይ ወደ ኮላቦሬት ለማድረግ ትሞክራላችሁ። ሁላችሁም ሼር ትደራረጋላችሁ። አንተ ይሄን ታወራለህ፣ እኔ ይሄን አወራለሁ የሚለውን ሀሳብ ሼር ትደራረጋላችሁ። በዛ 5 ደቂቃ ውስጥ በዛ ሰዓት ግሩፕ እንዴት ነው እንደ ግሩፕ የምትንቀሳቀሱት፣ የምታሳዩት ሊደርሺፕ ስኪል፣ ዲስፕሊን የሚሉ ነገሮችን እነሱ በርቀት ሆኖ ይታዘቧቸዋል። እናንተ በተቻላችሁ ግን ተረጋግታችሁ ከግሩፓችሁ ጋር ኮሚኒኬት እያደረጋችሁ ሀሳባችሁን ለማስፈር ሞክሩ። ስለዚህ እነዛ 5 ደቂቃዎች በጣም ብዙ ቫሊዩ ወይም ብዙ ፖይንት የሚያዝባቸውን ነገሮች እዛ ጋር ያሉት ኤግዛማይነሮች ይይዛሉ ማለት ነው። ስለዚህ እነዛ 5 ደቂቃዎች ካለቁ በኋላ ሁላችሁም ወደ ቦታችሁ ትመለሱና ተራ በተራ 2 ደቂቃ ይሰጣችኋል ማለት ነው። በዛ ሀሳብ የጻፋችሁትን ሀሳብ በ2 ደቂቃ በደንብ ክሊን በሆነ ድምጣችሁ በደንብ ጎላ ብሎ በሚሰማ
ምንም ሳትደናገጡ በኮንፊደንስ በዛችሁ 2 ደቂቃ ሀሳባችሁን ለማቅረብ ትሞክራላችሁ። ሁላችሁንም ይደርሳችኋል። ሌላ እዚህ ላይ ብታነሱት አሪፍ ብዬ ማስበው ነገር ሪኮግኒሽን መስጠት ለግሩፕ ሜምበራችሁ እንደ ግሩፕ ዲስከስ እንዳረግ ነው በዚህ ሀሳብ ላይ እንደዚህ ብለን እንደ ግሩፕ ያመጣ ነው ሀሳብ ምናምን የሚሉ ሀሳቦችን ብትጨምሩ ለግሩፓችሁ ሪኮግኒሽን መስጠት የግለኝነት አይነት ባህሪ እንደሌላችሁ የግሩፕ ሰው ሀሳቦችን በግሩፕ መስራት እንደምትችሉ ስለሚያሳይላችሁ እቺንም እንደ አንድ ቲፕ ብትይዟት አሪፍ ነው። ሀሳባችሁን እጥር መጠን አድርጋችሁ በጎላ ባለ ድምፅም ለማስረዳት ብትሞክሩም እሱም ሌላ በጣም ቆንጆ ቲፕ ነው። ሌላ ደግሞ ለተቃራኒ ቡድኖች ኦልሞስት እድሉ ይሰጣል። ጥያቄ ካላችሁ ይባላል። ስለዚህ በጣም ቆንጆ የሆነ ግልጽ የሆነ ጥያቄ መመለስ የሚችል ጥያቄ ብትጠይቁ መልካም ነው። ስትጠይቁ ደግሞ ስፔሲፊክ ግሩፕ ዲስከሽኑ ከመጀመሩ በፊት ሁሉም ራሱን ኢንትሮዲውስ ማድረግ ግዴታ ነው። ስማችሁን ከየት እንደመጣችሁ ወይም ከየትኛው ዩኒቨርሲቲ ግራጁዌት እንዳደረጋችሁ ብትገልጹ ግድ ነው ማለት መግለጻችሁ በጣም አስፈላጊ ነው። ስለዚህ በዚህ መልኩ ሀሳብ ሲገለጽ ከተቃራኒ ቡድኖች ስም ብትጽፉ በጣም ቆንጆ ነው። ስለዚህ ጥያቄ ስትጠይቁ ስፔሲፊክ እንትና እንደዚህ ብለ ነበር፣ ስለዚህ እንደዚህ እንዴት ይሆናል ብለ ጥያቄያችሁን በዚህ መንገድ ብትጠይቁ እጅግ በጣም ቆንጆ ነው። ጥያቄ የመጠየቅ እድሉ ከገጠማችሁ ብትጠይቁ መልካም ይሆናል። ስለዚህ በዚህ መንገድ በደንብ ዲሲፕሊን በተሞላበት መንገድ ለማከናወን ሞክሩ። ግሩፕ ዲስከሽኑ ይሄን ይመስላል። ስለዚህ ግሩፕ ዲስከሽን ላይ ያላችሁ ሁላችሁም ኢንዲቪጁዋል ኢንተርቪው እንድቀርቡ ይደረጋል። የሁለቱ ሪዛልት አንድ ላይ ስለሆነ የሚታየው ከበድ የሚለው ያው ኢንዲቪጁዋል ኢንተርቪው ነው። 4 ኤግዛማይነሮች ቁጭ ብለው እናንተ ብቻችሁን ፊት ለፊት ፌስ ቱ ፌስ የምትገናኙበት ሁኔታ ስለሚፈጥር ዝግጅታችሁን በደንብ ከፍ ያለ መሆን አለበት ማለት ነው፣ በተለይ ለኢንዲቪጁዋል ኢንተርቪው። ስለዚህ ኢንዲቪጁዋል ኢንተርቪው ላይ ከአለባበስ ከግሩሚንግ ጋር በተገናኘ ቅድም እንደተነጋገርነው ነው ምንም አይነት እንከን እንዲገኝላችሁ እድል መስጠት የለባችሁም። ስትገቡ ፈገግታ የተሞላበት ፊት፣ በጣም ደስ የሚል ኢምፕሬሽን መፍጠር የሚችል አይነት ሁኔታ ብትፈጥሩ እጅግ በጣም መልካም ይሆናል። ከዛ ከገባችሁ በኋላ ኤግዛሚነሮች ወደ ጥያቄያቸው አልፋሉ። የጥያቄያቸው የመጀመሪያ ክፍል ሊሆን የሚችለው ኦልሞስት እስከዛሬ ባለው ኮመን የሆነው ቴል አባውት ዮርሰልፍ ነው። ስለ ራሳችሁ አስተዋውቁ፣ ራሳችሁን ኢንትሮዲውስ አድርጉ የሚል አይነት ጥያቄ ነው። ስለዚህ ስለ ራሳችሁ የት እንደተማራችሁ በደንብ ዲፕ አትግቡ። አባቴ እናቴ ምናምን የሚሉትን ባትናገሩና ኖር አካዳሚክ ነገር ስለ እናንተ የሚገልጽ ነገር ላይ ፎከስ ብታደርጉ አሪፍ ነው። እዚህ ትምህርት ቤት ተማርኩኝ፣ እዚህ ዩኒቨርሲቲ ተማርኩኝ፣ በግቢ ቆይታ እንደዚህ አይነት ነገር ነበረኝ፣ እንደዚህ አይነት አክቲቪቲዎች ላይ እሳተፍ ነበር፣ አስፈላጊ ከሆነ ግቢ ፕሮጀክታችሁ እንደዚህ እንደነበር ምናምን ነገር ግለጹ። ከግቢ በኋላም እንደዚህ አይነት ስራ ላይ ተሰማርቼ ነበር ወይንም እየሰራችሁ ካልሆነ ደግሞ እየሰሩ አልነበረ የሚለውን ሀሳብም ገለጹላቸው። ምክንያቱም ቀጣይ የሚነሱ ጥያቄዎች እዚህ ኤሪያ ላይ ባወራችሁት ላይ ዲፔንድ የሆነ ነው ማለት ነው። ስለዚህ እዚህ ቴል አባውት ዮርሰልፍ ላይ የምታነሱትን ማንኛውም ሀሳብ በጥንቃቄ ለማንሳት ሞክሩ። ለምን ተያያዥ ጥያቄዎች ፎሎ አፕ ኩዌስችኖችን ይዞባችሁ ስለሚመጣ በደንብ ስለምታውቁት ምናልባት ስለ ሆቢያችሁ ምናምን ስትገልጹ በደንብ ስለምታውቁት ነገር ብታወሩ ጥሩ ነው። ሆቢያችሁ ሪዲንግ ቡክ ስለሆነ ስለ ቡኮች ሊጠይቋችሁ ይችላሉ። ስለዚህ ተያይዞ ስለዛ ማውራት እንደምትችሉ እርግጠኛ ሁኑ። ስለዚህ እዚህ ኤሪያ ላይ በደንብ ስሩበት። ቀጥሎ ዮር ስትሬንግስ ዮር ዊክነስ አይነት ጥያቄዎች ይከተላሉ። ለምን ጆይን ማድረግ ፈለጋችሁ የሚል ጥያቄዎች ይኖራሉ። ቤዚክ የሆኑ ስለ ኢትዮጵያን ኤርላይንስ ሲኦ የበፊቱ መች ተመሰረተ ምናምን የሚሉት ቤዚክ ነገሮችንም እንግዲህ ዌብሳይቱ ላይ ገብታችሁ ኖሃው ቢኖራችሁ እጅግ በጣም መልካም ነው። እንደዚህ አይነት ጥያቄዎች የመጠየቅ እድል ስላላቸው ማለት ነው። ሞር ኦፍ እንግሊሽ ፕሮፊሸንሲ ላይ ትኩረት ስጡበት። እንግሊዝኛችሁን ለማሻሻል ሞክሩ። ከምታወሩት ነገር በላይ እንግሊዘኛው እንዴት ነው የሚለው በጣም ማተር ያደርጋል ማለት ነው። ስለዚህ እንግሊዘኛችሁ ቆንጆ ሆኖ እዛ ጋር ሀሳባችሁን በትክክል መግለጽ ከቻላችሁ ኢንተርቪውን በቀላሉ ማለፍ የምትችሉበት ሁኔታ አለ። ኦቨር አክት አታርጉ። ኦቨር ኮንፊደንስ ለመሆንም አትሞክሩ።
ያ ማለት ኮንፊደንሳችሁ ይውረድ እያልኩ ሳይሆን ባላችሁ ኮንፊደንስ ቀለል አድርጋችሁ እዛ ጋር ኮሚኒኬት ለማድረግ ሞክሩ። እዛ ጋር ከኤግዛሚነሮቻችሁ ጋር የምትፈጥሩት ኮኔክሽን ወይም የምትፈጥሩት ኢንጌጅመንት ነው የእናንተን እዛ ጋር ኢንተርቪው ውጤት የሚወስነው። ስለዚህ ቆንጆ በሆነ ሁኔታ ኢንጌጅ እያደረጋችሁ ሀሳባችሁን ረጋ ብላችሁ በደንብ ፍሎ አድርጋችሁ ለማውራት ሞክሩ። ከዛ ሁሉም ነገር መልካም እንደሚሆን ተስፋ አደርጋለሁ። እንግዲህ ሪጅን ላይ ያላችሁ በጣም በርካታ አፕሊካንቶች እንደሆናችሁ ማየት ችያለሁ። ሀረማያ ላይ በርካታ ነው። አዲስ አበባ ላይም ገብተን ስናየው አዲስ አበባ ላይም ቀላል የሚባል ቁጥር አይደለም። ኦልሞስት ወደ 400 የሚጠጋን ቁጥር ነው። ስለዚህ ሁላችሁም እንግዲህ ይሄ ፌስ ነው ከበድ የሚላችሁ። ከዚህ በኋላ ከባድ ፌስ ስለማይኖር ይሄኛው ነው በጣም ወሳኙ። እዚህኛው ላይ በደንብ ስሩበት፣ በደንብ ትሬኒንግ አርጉ። እንግሊዘኛችሁን፣ ኮንፊደንሳችሁን በቤት ቁጭ ብላችሁ ተለማመዱት። እየጻፋችሁ አንብቡ፣ እየጻፋችሁ አንብቡ። ፕራክቲስ በማድረግ ነው ሞር እዛ ጋር ፐርፌክት ሆናችሁ ለመታየት መስችሉት። ስለዚህ በደንብ ስሩ ራሳችሁ ላይ። ለሁላችሁም እንግዲህ መልካም ውጤት መልካም ጊዜ እንዲሆን እመኛለሁ። ትንሽ የተወሰነ ጊዜ ስላላችሁ በደንብ ዝግጅታችሁን በደንብ ለማከናወን ሞክሩ። እጅግ በጣም አድርጌ አመሰግናለሁ ለሁላችሁ። መልካም ጊዜ። አልፋችሁ በቀጣይ ስቴፕ እንግዲህ እንደምንገናኝም ተስፋ አደርጋለሁ። ለሁላችሁ መልካም ጊዜ። አመሰግናለሁ። ቻው